የኔማ ቤተሰቦች አይፈልጉኝም ወይም አይፈልጉኝም ከምልሽ ይልቅ እዚህ ተቀምጬ ገንዘብ እንድልክላቸው እንጂ መሃላቸው እንድቀላቀል አይፈልጉም። ይቺ ደግሞ ትዝታ ትባላለች። ተወልዳ ያደገችው ደብረ ብርሃን ከተማ ነው። ለማንኛውም ይሄው ታሪኳ። ለመጀመሪያ ጊዜ የተሰደደችው ሳውዲ አረቢያ ነው። 6 ዓመት ሰርቻለሁ። 6 ዓመት ሰርቼ ወደ ኢትዮጵያ ስገባ አላማዬ የነበረው የራሴን የሆነ ስራ ጀምራለሁ። ሁሉም ሰው እንደሚያስበው በእርግጥ ሁሉም ብር አልተቀመጠም። ምክንያቱም አብዛኛውን ልክ ያለው በዓላትን በተመለከተ ብታይ ደግሞ በጣም የሚያናድድ ነገር አድርጌያለሁ። በነገራችን ላይ ከቻልሽ ለአረብ ሀገር ሴቶች ይሄን መልእክቴን ንገሪልኝ። በጣም በተደጋጋሚ ገንዘብ ልካችሁ ቤታችሁን ወይ ኮርኒሱን ወይ መሬቱን ወይ ግድግዳውን ከምታስቀቡ ከምታስለጣጥፉ ይልቅ ቤቱ ፈርሶ ኮምፕሊትሊ እንደ አዲስ ቢሰራ ይሻላል እንጂ ጠብ 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 እያረገን የምናወጣው ገንዘብ ምን ያህል ዳሜጅ እንደሚያደርገን እንዲያቆልኝ እፈልጋለሁ። ለማንኛውም በመሃል ብዙ ጊዜ ከታደሰ በኋላ እኔ ስገባ በእርግጥም እኔ 6 ዓመታትን ያላየሁት ቤቴ፣ በዛ ላይ ደግሞ ያው የአረቦቹን ፎቅ ስወጣ ስወርድ ስለነበረም ሊሆን ይችላል ቤቱ አስጠላኝ። እውነቱን ስነግርሽ ግን ያለ የሌለ ገንዘቤን አውጥቼ እንደ አዲስ ብዙ ነገር መስራት ጀመርኩኝ። የሚገርምሽ ነገር አባቴ፣ እናቴ፣ እህቶቼ፣ ወንድሜ ሁሉም ተነጥፈንልሽ በላያችን ላይ ተራመጂ አይነት ነበረ ሚንከባከቡኝ። እማዬ ትለያለች። ልጅ አትጂ፣ ከዚህ በኋላ አግቢ፣ ከዚህ በኋላ ውለጂ። የሷ የዕለት ተቀን ምክሯ የነበረው አግቢና ውለጂ ነው። ያው በየቀኑ የምታያቸው ችግሮች ይኖራሉ ከቤተሰብ መሃልና ቢያንስ 6 ወር ከተቀመጥኩ በኋላ ገንዘቤም አለቀ። ብዙ ነገር ነው ያደረኩት ብታይኝ። በመሃል ወንድሜም ታስሮ በጣም ትልቅ ውዝግብ አጋጥሞኝ ነበርና ተመልሼ መሰደዱን መረጥኩኝ። ወደ ቤይሩት ሄድኩኝ። ቤይሩት ብታይ ክፍያቸው ያስጠላል። ወይ ሳውዲን ስለለመድኩ ሊሆን ይችላል አላቅም፣ አስጠላኝ። 2 ዓመት ሰርቼ ተመለስኩኝ። የዛኔ ስመለስ እውነቱን ስነግርሽ ጌጥዬ አገባለሁ የሚል ፕላን ነበረኝ። ያስቀመጥኩት ሰው የለም፣ ግን ፕላን ነበረኝ። ከቤይሩት ወደ ኢትዮጵያ ስገባ የ36 ዓመት ወጣት ነበርኩኝ። እናቴ በዛን ሰዓት ስገባ እየየ እያለች እያለቀሰች ልጄ እድሜሽ ይሄዳል፣ በኋላ መውለድም እኮ ትቸገሪያለሽ፣ አትሂጂ የትም በቃሽ አለች። ነገር ግን ታላቂ ታናሺ ሁለቱም ወልደዋል። ወንድሜ ራሱ 2 የተለያዩ ሴቶችን አስረግዟል። ሚገርምሽ አንዷ ኦሬዲ በቤተሰብ እውቅና ተሰጥቷታል። አንዷ ግን ገና ከሱ ጋር እየተከራከረች ነው። እኔ ስገባ በቃ ጭንቅ ነው፣ ችግር ነው የሚገጥመኝ። በተለይ ወንድሜ ልነግርሽ አልችልም። የማትፈልጊው 500 ብር አለሽ፣ የማትፈልጊው 900 ብር አለሽ እያለ እንድቹ እጥብን ያረገኛልኩሽ። እንደዚህ አይነት ነገር አትናገሩ ብለሻል። ወዳችሁ ከሰጣችሁ በኋላ መታችሁ እንደዚህ አይነት ኮምፕሌን አታቅርቡ እንዳልሻቃለሁ። ግን ጌጥዬ በቃ ለሱ የሰጠሁት እየተቆራረጠ ከኔ የወጣ ገንዘብ ቁጥር ስፍር የለውም። የዚች 2 ዓመት ብር ምንም አይነት አገልግሎት አልሰጠችኝም ብልሽ ይሻላል። ለማንኛውም የጠቀመችኝ ተመልሼ ወደ ሳውዲ እንዲሄድበት ነው። ወደ ሳውዲ ተሰደድኩኝ። ግን እናቴ ያለቀሰችውን እንባ መቼም ማረሳ። ልጄ ልጄ ባክሽን በጡቴ ቢያንስ እንኳን ወልደሽ ሰተሽኝ ሂጂ፣ ለምንድን ነው እንደዚህ የምትሆኝብኝ ልጄ ያለችኝ። እኔም ራሴ እየታወቀኝ ነው። እንደዚህ እድሜ ሄዶ ምን ላረግ እንደሆነ አላቅም።
ብቻ በቃ ልቤም ኢትዮጵያ ተረጋግቶ ሊቀመጥልኝ አልቻለም። ብሰራው ባረጋው ምናምን አንቺ እንዳልሽው ነው። በቃ ሲኖትራክ አንገዛ አይደል እንደ ጌጤዋ እሷ ያለችው ነው በቀጥታ መልላችሁና ሳውዲ ገባሁ። ሳውዲ መጀመሪያ ላይ 6 ዓመት የሰራሁባት ሴትዮ በጣም ጥሩ ነበረች። ብታይ ምን አይነት ተንከሲስ ሴት እንደገጠመችኝ አጠይቂኝ። ግን ደግሞ ያው አንገቴን ድፍት አርጌ ስራዬን መስራቴን ቀጠልኩኝ። ሰራው። የሚገርምሽ ባሁኑ ስመጣ ምንም አይነት ብር ላለመላክ ፕላን ነበረኝ። ግን አያስችልሽም እንደምታውቂው ወደ 7 ዓመት ሰው ሞላኝ። ፕላስ ደግሞ 44 ዓመቴ ነው። ብታይኝ በቃ ሰውነቴ ይዝሏል። ተስፋ ቆርጫለሁ። ብዙ ነገር ነው ያስጠላኝ። ኢትዮጵያ ገብቻለሁ። የሚገርምሽ ነገር መፈጠሪ ያስጠልቶኛል። ተመልሼ ልወጣ ነው። ምን ትመክሪኛለሽ? ብታያቸው እንዴት እንደዘገነናቸው አትጠይቂኝ። ጠቅልዬ ነው የመጣሁት ስላቸው እዛ ሁኜ እኮ ትንሿ እህቴ ወልዳ ገንዘብ ልክ ያለው በጣም ብዙ ነገር። የሚገርምሽ ነገር ለልጆች ልብስ፣ እንደገና ወተት፣ የተለያዩ ነገሮችን ካርጎ አርጌያለሁ። ግን አሁንም መጥቼ መሃላቸው ስገኝ ቢደብራቸው እኔ በቃ ምናልባት ደብሯቸው ላይሆን ይችላል እኮ ግን ውስጤ ምንም ይሁን ደስ ያላለው ነገር አለ። ሁሉንም ነገር ባየው እዚህ ሲስተም ውስጥ መቼ ነው የምገባው ብዬ ራሴን ጠየቅኩ። በቃ ምንም የማየው የምሰማው ሁሉ ነገር በጣም ከበደኝ። የሚገርምሽ ነገር ኢትዮጵያ በዚህን ሰዓት ላይ በጣም ብዙ ነገሮች ከባድ ናቸው። በጣም ከምነግርሽ በላይ ከባድ ነው። ግን ደግሞ በቃ ባየው ሁሉ ነገር እናቴ ደክማለች። በነገራችን ላይ እናቴ አርጅታለች፣ ታጅጅት ብላለች። አባቴም እንደዛው። ግን አሉ እግዚአብሔር ይመስገን እነሱን አገለግላለሁ ብዬ ነው ያሰብኩት። ግን ደግሞ አሁንም መከራው ችግሩ የማያልቀው ወንድሜ ጣጣቸው የማያልቀው እህቶቼ አሁንም አንድ በአንድ እንዲሆኑብኝ በቀጥታ ዳይሬክትሊ መተው ገንዘብ አይጠይቁሽም። እንዲሆኑ ብለው ተአምሩን ማአቱን ሲያወርዱብሽ ትደነግጫለሽ። ምቾት አይሰማሽም። ወደሽ ሳይሆን በግድሽ ገንዘቡን መምዘዝሽ አይቀርም። ፈራው። አሁንስ ፈራው። እኔን አሁን ከዚህ በኋላ ማን ያየኛል? ማን ይመለከተኛል? የሚገርምሽ ነገር ውበቴ ብዙም አልረገፈም። ገጽታይም እንዳለ ነው። የማሟያ አካል ክፍል የለኝም። ብታይኝ ጥንክር ፍርጥም እንዳልኩኝ ነኝ ያለሁት። ግን ደግሞ ከሰው ጋር እንዴት እቀራረብ ይሆን? ከዚህ በኋላ እማይወንድ ሁሉ ሊበላኝ የመጣ ይመስለኛል። ትንሽ ነገር ቋጥሬ መጥቻለሁ። ብዙ ነገር ነው ማስበው። ምን ልስራ ላለው ተመልሼ ልሰደድ ላለው ማስበው ነገር የለም። የሆነች ትንሽዬ ክፍል ሰርተውልኝ ነበር። ግን ደግሞ እሷም አልተመቸችኝምና እሷንም ማሳደስ ፈልጊያለሁ። አሁን ይሄን ገንዘብ አውጥቼ አጥፍቼ ከጨረስኩት መልሼ እንደምሰደድ ነው የሚገባኝ። ግን ምን ትመክሪኛለሽ? በዛ ላይ እህቶቼ ብታይ ልክ እንደዛ ናፍቂያቸው ተንገብግቤላቸው የመጣሁት አይ የሀገራችን ህይወት እኮ ብታዩ በጣም ተበላሽቷል። እርዛ ይሻልሻል እንደዚህ አምሮብሽ የወርቅ ፍልቃቂ መተሽ አሁን ከተወሰነ ጊዜ በኋላ አፈር ነው የምትመስዩ። እንደዛ ከምትሆኚ ተመልሰሽ እዛው ሄደሽ ኑሪ። ይሄ ነው የነሱ ቋንቋ። በጣም ግራ ይገባኝ። ጌጥዬ ምን ትመክሪኛለሽ?